ስለዚህ በደንብ ሶፋ ስር በደንብ የብራችንን ሰቅለንሻል። በዚህ በኩል ምን እና በዚህ ጠረጴዛውን ላንሳው ወይስ እንዴ? የሚያግዝሽ ሰው የለም? ጠረጴዛውን ለማንሳት አልችለውም ብለህ ነው? አይ ምን? ኧረ አይከብድሽም፣ አይከብድሽም። ትሞክራለሽ አይደል? የሆነ ያግዝሻል። ችግር የለውም። እሙ ፈልገሽ ነው መጥራት? ምን አለበት ማርዬ? ዛሬ ከመጣሁ አይቀር ነይ በዚህ በኩል ነይ በዚህ በኩል ነይ በዚህ በኩል ከስሬው እግሬ ነው ትችላለሽ። እንዴ እግሬ ነካሽ እኮ። ኧረ በስመ አብ። ችግር የለውም። ቤት እንደጨረሽ ውሃ ቀር የሚጠጣው በእናትሽ የሚጠጣው ምንሽ ችግር የለውም። አንድ ብርጭቆ እሱኛው ጨርቅ አይደለም፣ እሱ የጠረጴዛ አይደለም። ሌላ አለን እዛ ጋር ጥቁር ራሱን ይመስላል። እዛ ራሱ ጥቁሩ ስትራይፕ ያለ ስትራይፕ ራሱ ጥቁር በቃ ራሱ ተለቅ ይላል እንጂ እኮ ያው ተለቅ ይላል እንጂ ያው አይደለም እያለ ላጽዳላቸው ማርዬ እኮ አጽድቼላቸው ይደብራችኋል እናንተ ባጸዳ? ኧረ ሲመጣ ሲጀምር ቤት እኮ ሴት ያለበት ቤት እኔ ወንዶች እንዲህ ብቻቸውን ሲኖሩ ያሳዝኑኛል። ላጽዳላት። ምንድን ነው የምትወዱት ምግብ? እኛ ምን ነው የምትወዱት? ዛሬ ምን ባለፈው ምንድን ነው የሰራሽው? ቆንጆ ምስር። ባለፈው የሰራሽልኝ ምንድን ነው? ባለፈው ምንድን ነው? ድንች አይደል? ባለፈው ያለ እንጀራ የሚበላ ማለት ነው አይደል? ጎበዝ ሚስት አለች። እቺን ብርጭቆ ይቺኛዋ ብርጭቆ እስኪ ውሃ በዚች ነው በትንሿ ከጃ ጎሽ። የሚገርም ነገር ተመላላሽ ሁሌ ነው እንትን ሰራተኛ መንቀጥቀጥ። እዚህ ግን አንተ ግን ተገላግለሃል። አንተ በጣም ጎበዝ ሚስት አለች። ተገላግለሃል። እኛም እናግባ እንዴ? መገላገል አለ ደግሞ እንደ ራስህ አድርገው አይሰሩም። በቃ አሁን ደስ ይላል። ኤቢያው ጎበዝ ነው። በቃ እንዳይፈስ ወይ ግን ብታገቡም እኮ ግን ጥሩ ነው። ወይ ደግሞ እኔ እየመጣሁኝ በየሳምንቱ ላጽዳላችሁ። ዮኒ ችግር የለውም። ትችያለሽ፣ ማስተካከል ትችያለሽ። ያው ከዚህ በፊት በሳምንት ቢሆን ፍሪጅ ስላላችሁ ፍሪጃችሁ ውስጥ አስቀምጠዋል። ይቻላል አይደል? ማለት ይባግዛችሁ ፈልገሽ ነው መስራት ነው አይደለም? ፈልገሽ ነው አይደል? ታግዣቸው አይደለም? ማለት የኔ ወንዶች ለብቻቸው ሲሆኑ ያሳዝኑኛል። ምንድን ነው ታካቲ ነው እያገዝቻችሁ እኮ ነው። አያሳዝንም? በማርያም አይደለም እኮ እያገዝሻቸው ነው አይደለም? ኖርማል እኮ ነው። ምን ችግር አለ? ቤቱ አንተ ምስምስ ከሚል ለእናንተ ለየታ ከሚደብር እንግዳ ብለን ጠርተናል። እኔ እኮ በቃ የሆነ አይደል ወንድሜ የሆነ ብቻ ፍቅር ያለ ወንዶች አይደሉ? እኔ እንደ ዝም ብዬ ማየት እኮ ጨንቆኝ ነው። ምንድን ነው መታላሽ? እንዴት ናችሁ? ምን ሆነሽ ያልኩት ማርዬ? ምን አለ ባጸዳላቸው እንዴ? ምን አለ በሰው ፊት ምንድን ነው በሰው ፊት ላፍላላችሁ? ቡና ትንሽ እናንተም ትንሽ ምንም ድብርት ውስጥ ገባሁ። እሺ አፈላላችሁ። ታውቂዋለሽ ቡና ያለ አላፈላችሁ ብዬ ነበር። ታዲያ ምንድን ነው? አላፈላችም ግን ያው ወንድሞች ትመስላላችሁ ስለናለች። ወንድሞች ትመስላለን እንደ በፊታችን እኛ ቤት እንደዚህ እንደነሱ አይነት ሰው አለ፣ እንደኛ አይነት ሰው አለ እነሱ ቤት ውስጥ እንደ ወንድሞቿ ነው የምታየኝ። እኛ እሷና ወንድሞቿን አንመስልም? አይ ትመስላላችሁ፣ ትንሽ ትንሽ እንኳን ትመስላላችሁ ብዬ ነበር። እኔም ትንሽ የዛ አይነት ቀን መሳይ ይበርዳለን።
አልገባኝም። ምንድን ነው የፈለግሽው? ተይው ጀርመች አትሄጂም? ቢራ ፈልጊኝ። ኧረ ዮኒ ኧረ እህል ረግጥ አልትሄድ ዮኒ ልብሽ እኮ ነቃቀተኝ። እሺ አትሄጂም? በቃ ተይው ነገ ይሻላል? ተይው ነገ ይሻላል።